ሰላም ጤና ይስጥልኝ ውድ የማህል ፋሚሊ የፕሮግራማችን ተከታታዮች ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁን የንባብ ፕሮግራም አሁን ማሰማት እንጀምራለን። ጣምራ ጦር ደራሲ ገበየሁ አየለ አንባቢ አብዱቄ በመሃል ቤተሰብ በቴሌግራም ግሩፕ በሳምንታዊ የንባብ ፕሮግራም አዘጋጆች ይቀርባል። ምዕራፍ 17 የደጋው ሰማይ በስስ ጭጋግ ተሸፍኗል። ንፋሱ አሸዋ እየዘገነ ከፊቱ በሚያገኘው ነገር ላይ ይበትነዋል። ጠንካራ ብሎ ሲመጣ ደግሞ ዛፎቹን ያስጎነበሰና ዘና ብሎ የሚያገኘው ነገር ሁሉ እየነጠቀ ይጋልባል። አንዳንድ ጊዜ ደግሞ ሁሉን ነገር ጸጥ ይልና ሙቀቱ ከሲኦል የሚልከፈከፈ ረመጥ ይመስል መድረሻ ያሳጣል። ከተማይቱን የሚያስጨንቃት ይህ ብቻ አልነበረም። ጦርነቱ ያስከተለባት ሰቆቃ እየባሰ መጥቷል። ሞት ነክሶ በየዕለቱ በፍኝ ሙሉ እየዋጠ ለሚቀጥለው ዕለት ምሱ ሌሎችን የሚያዘጋጅበት ወቅት ነው። አብዛኛዎቹ መኖሪያ ቤቶችና ሱቆች ተዘግተው እንዳደሩ እንደተዘጉ ይውላሉ። የታጠቁ የጠላት ወታደሮች አላፊ አግዳሚውን በግልምጫ ያሽቆጠቁጡታል። አንድ ከገጠር የመጣ ሰውዬ 2 ፍየሎች የነዳ መሸጫ ወደ ተከለከለው የገበያ ስፍራ ያመራል። አንድ ቢዮሌ ውሃ እየቀዳ የሚሸጥ ልጅ በርሜል በቀስታ ያንከባልላል። ፍየሎቹን ይነዳ የነበረው ሰውዬ ቢዮሌውን እንዳየ አቅጣጫውን ወደ እሱ አቀና። ፍየሎቹ ግን የሚንከባለለውን በርሜል ሲያዩ በርግገው ግራና ቀኝ ሸሹ። ሰውየው ፍየሎቹን ለመመለስ እንደመሮጣለና ቢዮሌው በርሜል ስር በብጣሽ ጨርቅ የተቋጠረ ነገር ጣል አድርጎ አለፈ። ቢዮሌ ቋጠሮውን በፍጥነት አነሳና በርሜሉን እየገፋ መንገዱን ቀጠለ። ምዕራፍ 17 በዚህ ተጠና ምዕራፍ የዛሬው የንባብ ክፍል በዚህ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር።